አማችን ለመተዋወቅ በሄድክበት የምስራች ሲሰማ ዳዲ መጣች። እንዴት ነው? እዚህ ጋር ሁኚ እስቲ እሱን ማውራው ነገር ምን ነው ጋሼ? ና የኔ ሰላም አይደል? ና እሺ፣ መጣሁ። ምንድን የኔ ልጅ ወይ የሆነ ነገር ላስቸግር። እርሶ ተንበርክከው እኔ አልቆምም ጋሼ። ምንድን ነው? እኔ ልጆት ብቸገር ምንድን ነው? ታውቃለህ፣ እነዚህ ልጆች በጡረታ ብር ነው ያሳደግኳቸው ከና አምስት እህቶቿ እንዳንተ ያለ ቅንቅናም ደሃ ነው ያገቡት። በሱ ያልብኛል ብዬ ስጠብቅ እሷ ደግሞ አንተን ይዛብኝ መጣች። በጣም ይቅርታ፣ ሌላ ዕዳ ተጨመሩበት። የኔ ልጅ አሁን ለሷ ከደህና ቤተሰብ የተገኘ ልጅ አግኝቼላታል። ለጥሎሽና ለሰርግ ብቻ 5.5 ሚሊዮን ብር ነው ያዘጋጁና ተዋት እርሶ እንዲመቹት እርሶ ተዋኖትን እንዲያራግፉ ቅንቅኖት እንዲለቁት ብዬ ለእርሶ ምቾት ብዬ ፍቅሬን አልተው። ፍቅር እኮ ብቻውን ጋሻ ነው፣ ጠባቂ ነው። ፍቅር እኮ ብቻውን ጉልበት አለው። ፍቅር እኮ የኔ ልጅ ከተውኳት 1.5 ያንተ ነው፣ አካፍላለሁ። ብቻዬን ማልበላም ሀያል ገንዘብ ነው፣ ገንዘብ ነው። ተስማማ? ትተዋታለህ? ትውቴን ያባታው እንዴ ጠርተህ ንገራት። ሜሮን ገዛኸኝ እንዳንተ ፍቅርና ገንዘብ አይወዳደሩም። ሜሮን በሰላም ነው። እኔ ፍቅር ይኸውልሽ፣ ድህነትን ያላሸነፈ ፍቅር ብቻውን እርግማን ነው። አባትሽ ሄደና ቤተሰብ ልጅ አዘጋጅቶልሻል። እሺ ቢያቸው ስሚ፣ ይሄ ልጅ አይሆንሽም። ተይው እና አባዬ ምን ማለት ነው? አልሆንሽም። ምን ነው የምትይው? አባትሽን አሰሚያቸውም ነው። ምንድን ነው የሚባለው? ወዳጅ ቤተሰብ ዘመድ ቢሰማ ባለጌ ያሳደጋት የባለጌ ልጅ ነው የምትባለው። ስሚያቸው ነው። በቃሽ፣ አልፈልግሽም። አካውንት ላክ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። ይመቻችሁ።